አካባቢው ላይ ያለው ማህበረሰብ እዚሁ እናስገባለን። የእናንተ የነበራችሁበት አካባቢ ለብዙዎች ተመልሶ በረከት ይሆናል። ይሄ 9 ህንፃ ባለ 8 ወለል ሲገነባ ከዚህ የምትነሱትን ብቻ ነው እንደሚይዘው በርካታ ህዝብ ይይዛል። አካባቢው ላይ ያለው ማህበረሰብ እዚሁ እናስገባለን። ስናስገባ ሰፋ ያለ አካባቢ ይቀየራል ማለት ነው። የእናንተ የነበራችሁበት አካባቢ ለብዙዎች ተመልሶ በረከት ይሆናል፣ መትረፍ ይሆናል ማለት ነው። ከስስት አስተሳሰብ ውስጥ ወጥተን እቺ መሬቴ ናት፣ እቺኛዋ የቀበሌ ቤቴ ናት ብለን እንደዛ በማዳበሪያ በተለያየ መንገድ ወታትፈን ከምንኖርበት ወጥተን ለሌሎችም ጭምር በረከት እስከመሆን ድረስ እንሄዳለን ማለት ነው። እኛ እንግዲህ እንሰራለን ካል ቃል በተግባር እንደሆነ ከናንተ በላይ ምስክር አለ እንዴ? በደንብ ያላሰብንበትን ያልተዘጋጀንበትን ቃል አንገባ። ተዘጋጅተን ነው ቃል የገባነው። ዛሬ ደግሞ ቃላችን ወደ ፍጻሜ ገባ ዘንድ አስጀምረናል። አዲስ ዓመት እዚህ አካባቢ አዲስ መንፈስ፣ አዲስ አኗኗር፣ ዘመናዊ አኗኗር ለአዋቂዎችም ለህፃናትም ለአረጋውያንም የምትመች በምሳሌነት የምትጠቀስ ውብ የመኖሪያ አካባቢ ሆና ተቀይራ በአዲስ ዓመት ተቀበላችኋለች። ከዚህ የተነሳችሁትን ደግሞ የቅድሚያ ሰጥተን እዛም ሳትደርሱ ወደ ቤታችሁ መመለስ መግባት የምትችሉበትን ጥረት እናደርጋለን።